በአእምሯችን ውስጥ የሚመላለሱ ሀሳቦች በሕይወታችን ላይ ምን አይነት ተጽዕኖ እንደሚያሳድሩ እንመለከታለን። የሀሳብ ውጤት ምን እንደሆነ፣ እንዴት ድርጊታችንን፣ ስሜታችንንና በመጨረሻም እውነታችንን እንደሚቀርጽ እንመለከታለን። በየቀኑ በሺዎች የሚቆጠሩ ሀሳቦችን እናስባለን። እነዚህ ሀሳቦች በውስጣችን የሚንቀሳቀሱ ኃይሎች ናቸው። ልክ እንደ ዘር ናቸው። አዎንታዊ ሀሳቦችን ብንዘራ አዎንታዊ ውጤቶችን እናጭዳለን። አሉታዊ ሀሳቦችን ብንዘራ ደግሞ አሉታዊ ውጤቶች ይጠብቁናል። የሀሳባችን ውጤት በዙሪያችን በምናየው ነገር ሁሉ ላይ በግልጽ ይታያል። አንድ ሰው ይህን ማድረግ እችላለሁ ብሎ ሲያስብ የሀሳብ ለተግባር ይገፋፋዋል። ጥረት ያደርጋል፣ ይማራል፣ በመጨረሻም ይሳካል። በተቃራኒው ደግሞ ይህ ከባድ ነው፣ አልችልም ብሎ የሚያስብ ሰው ከመሞከሩ በፊት ተስፋ ይቆርጣል፣ ውጤቱም ውድቀት ይሆናል። ወደ ዋናው ነጥባችን ከመግባታችን በፊት ቻናሉ አዲስ ስለሆነ ሰብስክራይብ በማድረግ ድጋፋችሁን አሳዩኝ። ታዲያ የሀሳባችን ውጤት በሕይወታችን ላይ እንዴት በትክክል ይንጸባረቃል? የተወሰኑ ቁልፍ መንገዶችን እንመልከት። አንደኛው ሀሳቦች ድርጊትን ይፈጥራሉ። የምናስባቸው ሀሳቦች ለድርጊታችን ቀጥተኛ መነሻ ናቸው። አዎንታዊና ገንቢ ሀሳቦች ወደ አእምሯችን ወደ አዎንታዊና ውጤታማ ድርጊቶች ይመራሉ። ለምሳሌ አንድ ሰው አዲስ የንግድ ስራ ለመጀመር ቢያስብና ይሳካልኛል፣ ጠንክሬ እሰራለሁ ብሎ ቢያምን የሀሳብ እቅድ እንዲያወጣ፣ እንዲጥርና ስራውን እንዲጀምር ያነሳሳዋል። በሌላ በኩል ደግሞ ይህ ከባድ ነው፣ አይሳካለትም ብሎ ቢያስብ ከመሞከሩ በፊት ያቆማል። ሁለተኛው ደግሞ ሀሳቦች ስሜትን ይፈጥራሉ። የምናስባቸው ሀሳቦች በቀጥታ ስሜታችንን ይወስናሉ። ደስ የሚያሰኝ ሀሳቦች ደስታን፣ እርካታንና ተስፋን ያመጣሉ። የሚያስጨንቁ ወይም የሚያሳዝኑ ሀሳቦች ደግሞ ጭንቀትን፣ ሐዘንንና ተስፋ መቁረጥን ሊያስከትሉ ይችላሉ። ሶስተኛው ሀሳቦች እውነታችንን ይቀርጻሉ። በአብዛኛው ጊዜ በምናስባቸውና በምናምናቸው ነገሮች ላይ እናተኩራለን። አዎንታዊ በሆኑ ነገሮች ላይ ካተኮርን አዎንታዊ ድሎች ወደ ሕይወታችን እንስባለን። አሉታዊ በሆኑ ነገሮች ላይ ካተኮርን ደግሞ አሉታዊ ውጤቶች የመከሰት እድላቸው ሰፊ ነው። ሀሳቦች ጤንነታችንን ይጎዳሉ። የማያቋርጥ አሉታዊ አስተሳሰብ ጭንቀትን፣ ድብርትንና ሌሎች የአእምሮና የአካል ጤና ችግሮችን ሊያስከትሉ ይችላሉ። በአንጻሩ አዎንታዊ አስተሳሰብ የአእምሮ ሰላምን ለማምጣትና በአጠቃላይ ደህንነታችንን ለማሻሻል ይረዳሉ። ነገሮችን የትኛውም አይነት ነገሮችን ወደ ሕይወታችሁ ለመሳብ ከፈለጋችሁ 369 ማኒፌስቴሽን ኃይል ብዬ የሰራሁትን ቪዲዮ ገብታችሁ መመልከት ትችላላችሁ። የሀሳባችን ውጤት በሕይወታችን ላይ ያለውን ተጽዕኖ እጅግ በጣም ትልቅ ነው። ሀሳባችንን በመቆጣጠርና በአዎንታዊ ነገሮች ላይ በማተኮር ሕይወታችንን ወደ ተሻለ ደረጃ መምራት እንችላለን። ቁልፉ ንቁ መሆን፣ አሉታዊ ሀሳቦችን መገንዘብና ወደ አዎንታዊና ገንቢ ሀሳቦች መቀየር ነው። ይህ ቪዲዮ ጠቃሚ ሆኖ እንዳገኛችሁ ተስፋ አደርጋለሁ። ቪዲዮውን ከወደዳችሁ ላይክ ማድረግና ለሌሎች እንዲደርስ ሼር ማድረጋችሁ እንዳትረሱ። ለዚህ ቻናልም አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰባችንን ይቀላቀሉ። በቀጣይ ቪዲዮ እስከምንገናኝ ድረስ ቸርን ሰንብት።